ልምላሜ ተለይቷታል። የሴትነት ወጉ ቀርቶባታል። ስለዚህ መድረስ አትችልም ብሎ ባሏ በእሷ ተስፋ ቆርጦ የተከራከረባት እሷን በራሷ ተስፋ ቆርጣ አለቀልኝ አበቃልኝ ያለችው ኤልሳቤጥ በ90 ዓመቷ ጸንሳ ጽንሴን ለማንም አልናገርም፣ አሁን ብናገር ማን ያምነኛል? የበላችው ነገር ቢኖር እንጂ ጸንሳ ነው ብሎ የሚያምነኝ የለም ብላ እሷና ቅዱስ ገብርኤል እግዚአብሔር የሚያውቁት ምስጢር ነበረ። ለ5 ወር የተሰወረ በ6ኛው ወር ቅዱስ ገብርኤል ወደ እመቤታችን መጥቶ ሊያበስራት ሲመጣ በ6ኛው ወር ነው የሚለው። በ6ኛው ወር መልአኩ ገብርኤል ናዝሬት በገሊላ ውስጥ ወዳለች ናዝሬት ወደምትባል ትንሽዬ ከተማ ተልኮ መጣ። የእመቤታችን ስም ተጠቅሷል። የጠባቂዋ የዮሴፍ ስም ተጠቅሷል። ባጭሩ መልአኩ መጥቶ ማርያም ሆይ በሉ እስኪ ማርያም ሆይ አረጮክ ብላችሁ አትፍሪ። ማን ሆይ? ማርያም ሆይ ምን አትበይ? አትፍሪ። እስመ ረከብኪ ሞገሰ በኀበ እግዚአብሔር በእግዚአብሔር ዘንድ ባለሟልነትን አግኝተሻልና። ላለመፍራቷ ምክንያቱ ምን አግኝታለች? በእግዚአብሔር ዘንድ ባለሟልነትን አግኝተሻል ብሎ አበሰራት። እንግዲህ በመካከል ያሉት ክርክሮች ዛሬ ተጽፈዋል። ቅድም እንደነገርኳችሁ እመቤታችን ወንድ አታውቅም፣ ድንግል ናት። 15 ዓመቷ ነው። 20 ዓመት ናት። 30 ዓመት በድንግልና ኖራ በድንግልና መሞት እግዚአብሔር ማገልገል ነው ውሳኔው። እና መልአኩ ትጸንሻለሽ አላት። አስደነገጣት፣ አስበረገጋት። ሁለት ትልልቅ ነገሮች ከእሷ በፊት በእሷ ጊዜ ከእሷ በኋላ ለዘላለም የማይከናወኑ። ለዚህ ነው ሊቁ እንደተናገረው ሁለት አካላት አይተኩም ይመናል። በደንብ ስሙ። ሁለት አካላት አይተኩም። በላይ እግዚአብሔር በታች ድንግል ማርያም ምትክ የላቸው። ጻድቃን ይተካሉ፣ አርሴማ ትተካለች፣ አንቺ አንቀላፍተሽ ነው እንጂ። ጊዮርጊስ ይተካል፣ አንተ አንቀላፍተህ ነው እንጂ። ተክለ ሃይማኖት ይተካል፣ አንተ አንቀላፍተህ ነው እንጂ። ጻድቃን ይተካሉ፣ ሰማዕታት ይተካሉ፣ ቅዱሳን ይተካሉ። እድሉ ዝግ አይደለም፣ ክፍት ነው። የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ዛሬም አብርሃም ቤት እንደገባው ሳራ ቤት እንደገባው አንተ አንቺ እኔ ቤት ለመግባት ከበር ቆሞ ያንኳኳል። የማይተካው ቅድም እንዳልኳችሁ እግዚአብሔር አይተካም፣ ምትክ አልባ ነው። በአንጻሩ ደግሞ የማትተካው ማናት? የማትተካው ማናት? እመቤታችን አትተካም። ምክንያቱም እግዚአብሔር ሁለተኛ ስለማይወለድ ማለት ነው። እና መልአኩ መጥቶ ሲነግራት ሁለት አስደንጋጭ ንግግሮች የተናገራት ሁለት